ተረት ልንገርህ። አንድ ሰውዬ በአንድ ከተማ ውስጥ ማግባት ይፈልጋል፣ ግን አይኑ በጣም አይን አዋጅ ይሆንበታል። የሰፈሩን ሰው ያያል፣ ጎረቤቱን ያያል፣ የሆነ ሰው ያያልና በጣም ሲቸገር ወደ አንድ መምህር ጋር ይሄዳል። እና መምህሩ ጋር ሄዶ አባ ማግባት እፈልጋለሁ፣ ግን ማንን ላግባ፣ እንዴት ላግባ ብሎ ጥያቄ ጠይቋል። እና መምህሩም ጥያቄውና የሰውየው ልብ ትንሽ ሳያውቀው አይቀርም መሰለኝ ወደ አንድ ትልቅ የበቆሎ ማሳ ይዞት ይሄዳል። ከዛ በቆሎ ማሳው ጫፍ ላይ ያደረገውና አሁን አንድ ትዕዛዝ አዝሃለሁ አለው። ወደዚህ የበቆሎ ማሳ ትገባለህ። ከዛ ግን ስትገባ ለአንተ አሪፍ የምትለውን በቆሎ ቆርጠ ይዘህልኝ ትመጣለህ። በዚህ ውስጥ ሁለት ህግ አለ አለ። የመጀመሪያው ህግ ምንም ይሁን በቆሎ ይዘህ መምጣት አለ። ሁለተኛው ህግ ደግሞ ያለፍከውን በቆሎ ተመልሰ ወደ ኋላ ሄደ መውሰድ አትችልም ተብሎ ተነገረው። ሰውየው በዚህ ህግ መሰረት ወደ በቆሎ ማሳ ገባ። የመጀመሪያ በቆሎ ማሳው ሲገባ የሚያማምር ብዙ ፍሬ ያለው በቆሎች አገኘ። አቤት በቤት በቆሎ አለና ግን ቆይ በዚህ ቸኩዬ ከመወሰድ ወደ ውስጥ ደግሞ ትንሽ ገባ ልበል የተሻለ ላገኝ ይችላል ብሎ ወደ ውስጥ ገባ። ወደ ውስጥ ሲገባ ደግሞ ለጋ አገኘ። ቆይ አይ ለጋም ሰው ቆይ አገኛለሁ እያለ ወደ ውስጥ እየገባ ሰውየው መጨረሻ ላይ ምን ላይ ደረሰ መሰለ? ባዶ ቀፎ ያለው በቆሎ ጋር ደረሰ። ህጉ ምንድነው የሚለው? ይዘህ መመለስ አለብህ፣ ወደ ኋላ ተመልሰን መውሰድ አይቻልም። ሰውየው ምርጫ ሲያደርግ መጨረሻ ላይ ምን ላይ ደረሰ? ባዶ የሆነ ቆፎ ለዛውም የተበላ በእንስሳ የተበላ በቆሎ ጋር ደረሰ። ስለዚህ ሰውየው እንዲህ ብሎ መከረ፣ ምርጫ አታብዛ። ምርጫ ስታበዛ መጨረሻ ወይም የመረጥከውን ሳትይዝ ትቀራለህ።